ጀነራሎችን ወደ ግንባር በመላክ ወታደሮችን በማበረታታት የሚደረገው የእርስ በርስ ጦርነት ቀጥሏል። አገዛዙ በአማራ ክልል በፈጸመው የድሮን ድብደባ በርካቶች መጎዳታቸውም ተሰምቷል። የመከላከያ ሰራዊቱ ደግሞ ከሰሞኑ በጎጃም ደጋዳሞት የተደረገውን ውጊያ በተመለከተ ባወጣው መግለጫ ከ100 በላይ ሰው ደመሰስኩ ብሏል። በክልሉ ወታደራዊ አዛዦች ብቻ ሳይሆን የኦህዴድ ብልጽግና የክልሉ ተላላኪ ሹማምንትም ከመከላከያ ጋር የሚዋጋ አንዳች ኃይል የለም ሲሉ ከርመዋል። እሱን ተቀብዬ 4 ኪሎ አድርሰዋለሁ ብሎ የሚያስብ ካለ ህልም ቅዠት ነው። ምንም አይነት አሁን አቅም ያለው ኃይል እየተዋጋ ያለ ከመከላከያ ጋር የለም። በየጫካው እየተደበቀ እየተሽለፈለከ ያለ የሽፍታ እንቅስቃሴ የሚያደርግ በጎጃም በጎንደርም በወሎም እንዲህ በሲቪልም በወታደራዊ አመራሮችም እየተገለጸ ነገር ግን በሺዎች ኢትዮጵያን የሚገደሉበት ጦርነት ዛሬም ከመከላከያ ሰራዊቱ ብቻ ሳይሆን ጥምር ጦር ከሚባለው አካል ጋር እየተከናወነ ቀጥሏል። ባለፉት ተከታታይ ቀናት ወደ ፋኖ ኃይሎች መገኛዎች ኦፕሬሽንን ለማከናወን በሚል የተደረገ ዘመቻና የተከፈተው ውጊያ ደግሞ ለዚህ ቅርብ ማሳያ ነው። በእነዚህ ውጊያዎች በርካታ የሰራዊቱ አባላት ጉዳት እንዳጋጥማቸው የሚታወስ ሲሆን የሰራዊቱ አዛዦችን በየግንባሮቹ ተገኝተው በስነ ልቦና ተዳክሟል ላሉት ሰራዊታቸው ማበረታቻ እንዲሰጡ መታዘዛቸው ታውቋል። በቅርቡ የተቋቋመው 10ኛ እዝ አዛዥ የሆኑት ሜጀር ጀነራል ግዛው ኡማ በጎንደር ቀጠና ተገኝተው ቅስማቸውን እየሰበር ነው የሚል ቅስቀሳን ለወታደሮቻቸው አቅርቧል። የምስራቅ እዝ አዛዡ ሌትናንት ጀነራል መሐመድ ተሰማም ወደ ጎጃም ቀጠና በግንባር ተገኝተው የውጭ ኃይሎችን የምናሸንፈው የጎጃምን ወጣት ስንደመስስ ነው የሚል ንግግር ሲያቀርቡ ነው የተሰሙት። የደቡብ እዝ የኮር አዛዦችን በተመሳሳይ በውጊያ ቀጠና እንዲገኙ ሲደረጉ የምዕራብ እዝ አመራሮች የሆኑት ብርጋዴር ጀነራል ወርቅነህ ጉደታና ብርጋዴር ጀነራል ረሺድ ኢብራሂምም እንዲሁ በግንባር ተገኝተው ተረኛ የእርስ በርስ ጦርነት ሰለባ ወታደሮችን የግፋ በለው ቅስቀሳ ማድረጋቸው ታውቋል። የማዕከላዊ እዝ ምክትል አዛዥ ሜጀር ጀነራል ሙላት ጀልዱም እንዲሁ እነዚህ ወታደራዊ አዛዦች ለ3 ዓመታት ሊያሸንፉት ያልቻሉትን ጦርነት ዛሬም እንዲቀጥል ከመግፋት ይልቅ ፖለቲካዊ ምላሽን እንዲያገኝ እንዲጠይቁ ቢጠበቁም የሚጠይቁት ግን የድሮን ድጋፍን ሆኗል። ትናንትም በደቡብ ጎንደር ታች ጋይንት ቤተልሔም በተባለ አካባቢም በተፈጸመ የድሮን ድብደባ በርካታ ሰዎች መገደላቸውና መቁሰላቸው ታውቋል። ይህ ጥቃት በተደጋጋሚ እየደረሰ መሆኑን ተከትሎም ያስከተለው ጉዳትም ከፍ ያለ ነው ተብሏል። ይህንኑ አካባቢ ጨምሮ በጎንደር ማዕከላዊና ደቡባዊ ዞኖች የሚደረጉ ውጊያዎችና የሚፈጸሙ ጥቃቶችም እንደቀጠሉ ናቸው። በበለሳ፣ ሌቦ ከምከም፣ አርማጭሆ የተለያዩ ቦታዎችም እነዚህ ውጊያዎችና የፋኖ ኃይሎች ድንገተኛ ጥቃቶች ሰብአዊና ቁሳዊ ጉዳት ማስከተላቸው ተሰምቷል። ከሰሞኑ በጎጃም ቀጠናም 2 ኮሎኔሎችና ሻለቃ አመራሮች ሌሎችም የጦር አዛዦችን ጨምሮም በመቶዎች የሚቆጠሩ ወታደሮችን ያጣው የምስራቅ እዝ በዚሁ በደጋዳሞት ተደረገ ስለተባለው ውጊያም መግለጫ አውጥቷል። በእኔ በኩልም 116 ፋኖ ደመሰስኩ ይላል። የፋኖ አመራሩ ዝናቡ ልንገሩ አጃቢዎችን አቁስያለሁ የሚለው የመሐመድ ተሰማ እዝ በስም የዘረዘራቸውን አመራር ያላቸውን ሰዎችንም ገደልኩ ሲል ቢያነሳም የተገደሉ ኮሎኔሎችን በተመለከተ ግን የጠቀሰው ነገር የለም። ከ250 በላይ የቡድንና የነፍስ ወከፍ መሳሪያዎች በፋኖ ኃይሎች በዚህ ቀጠና የተማረከበት ይህ የመከላከያ ሰራዊቱ የጦር ክፍል ከጽንፈኛው 11 ጦር መሳሪያና ሌሎች ተተኳሾችና ቦምብ አገኘው እያለም በሪፖርቱ ላይ አሰራጭቷል። የብልጽግና ማዕከላዊ ኮሚቴ በአዳማ የምክክር ኮሚሽኑ አጀንዳዎችን በተመለከተ ስብሰባ ላይ መሆኑ ተነገርም። ዛሬ እንደሚጠናቀቅ በሚጠበቀው በዚህ ስብሰባም ውሳኔ የተላለፈባቸው የተባሉ አጀንዳዎችን መነጋገሪያ ሆኗል። ከትናንት በስቲያ ጀምሮ የብልጽግና ፓርቲ የማዕከላዊ ኮሚቴ በአገዛዙ አጠራር የምክር ቤት አባላት ልዩ ስብሰባቸውን እያከናወኑ እንደሆነ የጠቀሱት የኢትዮ ፎረም ምንጮች በቡድን እና በዋና መድረክ እየተደረገ ያለው ንግግርም ትኩረቱን በምክክር ኮሚሽኑ ላይ ማድረጉን ገልጿል። ስብሰባውን በዋናነት እየመሩ የሚገኙት አቶ አደም ፋራህ እንደሆኑ የገለጹት የስብሰባው ተሳታፊ ምንጮች ምክር ቤቱ ከሳምንት በፊት ምክክር ኮሚሽኑ ይፋ ባደረጋቸው 8 አጀንዳዎች ላይ ብልጽግና የሚኖረው አቋም ላይ ውሳኔ ይዞ መቅረብ እንደሆነም ያነሳሉ። አብይ አህመድ ተላላኪዎቻቸውን ሰብስበው እያከናወንኩት ነው የሚሉት ምክክር የሀገር ግንባታ ጉዳይ፣ የፖለቲካ ስርዓት፣ የመንግስት አደረጃጀትና ቅርጽ፣ የፌደራል ከተሞች አዲስ አበባና ድሬዳዋ፣ የሃይማኖት ጉዳዮች፣ የተቋማት ግንባታ፣ የህግ የበላይነትና ሰብአዊ
ሰብአዊ መብቶች፣ ማህበራዊ ኢኮኖሚያዊ ጉዳዮች፣ የአርሶ አደሮችና አርብቶ አደሮች ጉዳዮች፣ ሙስናና መልካም አስተዳደር፣ የሰላም ግንባታ የሚሉ አጀንዳዎች ተለዩ መባሉ የሚታወቅ ነው። ገዢው ኃይልን በእነዚህ ጉዳዮች ላይ ውሳኔዎችን በአዳማ ያሳለፈ ሲሆን እንደተጠበቀውም አብይ አህመድን ፕሬዝደንት አድርጎ ለማስቀጠል የሚረዳውን የስርዓት ለውጥ አንዱ ስለመሆኑ ታውቋል። የራስን እድል በራስ የመወሰን መብት፣ የአርሶ አደሩ የመሬት ባለቤትነትና የጭሰኝነት ዕጣ ፈንታ አጀንዳዎች ወዘተም ይህ አገዛዝ በመጪው ትውልድ ጭምር ተጽዕኖ ያላቸው ውሳኔዎችን ይዞ እንደሚቀርብም ተሰምቷል። ከዚህ ጋር በተያያዘ የስብሰባው ተሳታፊዎችን ዋቢ አድርገው ተላለፉ ያሏቸውን ውሳኔዎች በተመለከተ የተናገሩት ፖለቲከኛው ጀዋር መሐመድ በመጪው ሐምሌ 8 ይከናወናል በተባለው መድረክ ላይ ብልጽግና ሊያቀርብ ውሳኔ የሰጠባቸው ያሏቸውን ጉዳዮች ዘርዝሯል። በቀዳሚነት ያነሱት የአሁኑ የፌዴራሊዝም ስርዓት የሚቀየርና ክልሎችን የሚበትን በጂኦግራፊ አቀማመጥና በኢኮኖሚ ትስስር መሰረት እንዲዋቀሩም የሚያደርግ የህገ መንግስቱ አንቀጽ 39 ላይም ቀጥተኛ ተጽዕኖ ያለው ነው የሚለው ነው። የህገ መንግስቱ አንቀጽ 40 ማለትም መሬት የህዝብና የመንግስት ነው የሚለውን ድንጋጌ ጨምሮም እንደዚሁም የህገ መንግስቱ አንቀጽ 49 ማለትም አዲስ አበባን የተመለከቱት እንደሚቀየሩ ብልጽግና ውሳኔ ማሳለፉንም አክሏል። የመንግስት የአስተዳደር ስርዓት ከፓርላሜንታዊ ወደ ከፊል ፕሬዝደንታዊ እንዲቀየር፣ ይህም የጠቅላይ ሚኒስትሩ ስልጣን ቀሪ ሆኖም ሀገሪቱ በፓርላማ በሚመረጥ ፕሬዝደንት እንድትመራ ብልጽግና ለማቅረብ መወሰኑን አብራርቷል። ክልሎችን ማፍረስም መመስረትም ስልጣኑ በህዝቡ እጅ ሳይሆን በአመዛኙ ፕሬዝደንት በሚደረጉት ግለሰብ እጅ እንዲወድቅ የሚረዳውን ጨምሮም በተለይም እንደ ኦሮሚያና አማራ ያሉ ክልሎች እንዲከፋፈሉ የሚያደርገው ውሳኔ ሀሳብ መካተቱም ተጠቅሷል። ፖለቲከኛው አብይ አህመድ ስልጣናቸውን ሙሉ የሚያደርጉበት የቆየ ምኞታቸውን ለማሳካት እያደረጉ ያለው ጥረትን የሚመለከቱ አጀንዳዎች መቅረባቸውን አንስተው ዋነኛ ዓላማው ነው ያሉበትንም ያነሳሉ። በቀዳሚነት በአማራ ክልል ህዝቡ ከብልጽግና እጅ በአመዛኙ እየወጣ ስለሆነና ፋኖም እየተጠናከረ በመሄዱ በዚህ አካባቢ ባሉ ፖለቲከኞች ይነሱ ነበር ያሏቸውን ጥያቄዎችን በማቅረብ ቀልብ መሳብ እንደሆነም በመልከታቸው ያስረዳሉ። በሀገሪቱ አዲስ አበባን ጨምሮ የተከሰተው የኑሮ ውድነትና የዋጋ ንረት ጉዳይ አደጋ ይዞ እየመጣ ነው በሚል ይህንን ትኩረት ማስቀየር፣ ትልቅ ክልል የሚባሉትን በመከፋፈል የይገባኛል ጥያቄ እያነሱ በጎንዮሽ እያነታረኩ መቆየት የሚሉትም ከነዚህ ውስጥ ይገኙበታል ብለዋል። የመከላከያ ሰራዊቱ ትግራይን ለማጥቃት በሚል በምቹ ሁኔታ እንዲቀመጥ እየተደረገ ነው ሲሉ ምክትል ፕሬዚደንቱ ገለጹ። የአንድ ሰው አገዛዝ ኢትዮጵያን እንደ ዩጎዝላቪያ የመበታተን አደጋ ውስጥ ከቷታል ያሉት አመራሩ ሰላም በልመና እንደማይመጣ ያለፉት 3 ዓመታት ምስክር ናቸውም ብሏል። በትግራይ ክልል የሚገኙ አመራሮች ባለፉት ተከታታይ ቀናት ወደ መገናኛ ብዙሃን በመውጣት ያቀረቧቸው ማብራሪያዎች የፌደራል መንግስቱ የጦርነት ዝግጅትን የሚያብራሩ ሆኗል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጦርነቱን በድሮን እየደበደቡ በታጣቂዎችም እየተኮሱ ጀምረውታል። ወደ ሙሉ ጦርነት ያልተሸጋገረው እኛ ጻፋ ስላልሰጠን ነው ማለታቸው ይታወሳል። የህወሓት ጽህፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር ደግሞም ብልጽግና ስርዓት ሰራዊቱን ከምስራቅ እስከ ምዕራብ ትግራይ ድረስ አዘጋጅቷል፣ የድሮን ስለላዎችም ቀጥሏል ሲሉ ገልጸው ነበር። በዚህ የጦርነት ስጋት ላይ በክልሉ የሚደረገው ወታደራዊ ምልመላና ይህንን ለማስፈጸም የወጣው አዋጅ እንዲሁም ትክክለኛ ስጋትና በአዲስ አበባ በሚገኙ የቀድሞ የክልሉ አመራሮች የሚደረገው ቅስቀሳን ተከትሎ ከትግራይ ለቀው የወጡ በርካታ ወጣቶች በአዲስ አበባና በሌሎችም የሀገሪቱ ከተሞች የገጠማቸው የኑሮ ውጣ ውረድ የክልሉ ህዝብ እያለፈበት ያለውን ሁለንተናዊ ሰቆቃ የሚያመላክቱም ናቸው። የሆኖ ሆኖ በትግራይ የሚገኙ አመራሮች የብልጽግናው አገዛዝ የትግራይን ማጥፋት ተግባር የጦርነት ዝግጅት ቀጥሏል ይላሉ። የክልሉ የፓርቲም የፕሬዚደንቱ ምክትል የሆኑት አቶ አማኑኤል አሰፋም የመከላከያ ሰራዊቱ ትግራይን ዳግም ለማጥቃት ምቹ ሁኔታ ላይ እንዲቀመጥ ተደርጓል ብለው ትናንት እኛ ሊያዝመቷቸው የነበሩትን የኢትዮጵያ ህዝቦችና ጎረቤቶችን ለማሰባሰብ ጥረት እያደረገ ነው፣ እኛ ላይ የማይተባበሩትን ሁሉ ጠላት እያለም እየፈረጀ ነው ሲሉ አስረድተዋል። አቀማምጣ ሰራዊት ኢትዮጵያ ናኻቱም ጠፋኩም አይخلል በቃ ተዘሎ እዝታትሲ ፖዚሽን አቀማምጦሲ ትግራይን ሙቃዕ ብዝምቹ ሁነታት ይቅሚጥዎ ዘሎ ድሓር ባዕሉ ምስ ኩሎም ተጻልዩ ኸበቃ ባዕሉ ምስ ኩሎም ተጻልዩ ኸበቃስ ምስተም ተጻለው አካላት ኩሎምስ ሓቢሮም ለዮም ካይብለካ ማለት የኢትዮጵያ መከላከያ ሰራዊት አቀማመጥ ትግራይን መልሶ ለማጥቃት ምቹ ሁኔታን እየፈጠረ ነው። ጠላት አድርጓቸው ያሉትንም ለማሰባሰብ እየሞከረ ነው። ኤርትራ ጠላት ነው፣ ሱዳን ጠላት ነው፣ አፋር ጠላት ነው፣ አማራ ጠላት ነው፣ የትግራይ ህዝብም ጠላት ነው።
ኦላ ኦሮሞ ሳይቀር ጠላት ነው፣ ሁሉንም ጠላት ነው እያለ ተጋጭቶ ነው የሚገኘው። ነገር ግን አሁንም ቢሆን ዋነኛ ጠላቱ ትግራይ ነው ብሎ በመወሰኑ አደጋ አንዣቦብናል። ሰላም በልመና አይመጣም። ያ ቢሆን ኑሮ ያለፈው 3 ዓመት ልመና ነው የከረም ነው። የመጣውን አደጋ ደግሞ በማጎብደድና በማጎንበስ ልንከላከለው አንችልም። እኛ ራሳችንን በማዘጋጀትና በመደራጀት ነው መከላከል የምንችለው። ዓለም አቀፍ ተቋማት ጭምር እያወገዙት ያለውን የግዳጅ አፈሳና የቅርብ ጊዜውን አዋጅ የተከላከሉት አቶ አማኑኤል የወጣው አዋጅም በዋናነት የትግራይ ሕዝብን ህልውናና ደህንነትን ለማረጋገጥ ያለመ ነው ባይ ናቸው። እንደ ጠላት ጎረቤት የሚያይን ስርዓት በጀት፣ ገንዘብ፣ ነዳጅ ክልከላን ጨምሮ እያደረሰ ያለውን ህዝባዊ ጥቃት ከማንሳት ይልቅ ይህንን አዋጅ በተሳሳተ መንገድ እንዲተረጎም አድርገዋል ያሏቸውን አካላትም እኒሁ አመራር ሲወቅሱ ተደምጧል። አሁን በኢትዮጵያ ስርዓት ሳይሆን የአንድ ግለሰብ ፍላጎትን የሚፈጽም አገዛዝ ነው ያለውም ብለው ሀገሪቱ በታሪክ የመበታትን አደጋ በገጠማቸው ሀገራት መንገድ ውስጥ እንድትጓዝ እያደረገ ነው ሲሉም ተናግረዋል። ኢሳያስ አፈወርቂ አዲስ ትዕዛዝ ማስተላለፋቸው ተሰማም። ይህ ትዕዛዝ ደግሞ ኤርትራውያን በእጃቸው ያለውን ገንዘብ በ1 ወር ውስጥ ወደ ባንክ እንዲያስገቡ የሚል ነው። የአስመራው መንግስት ዜጎቹ በእጃቸው ያለ ገንዘብን ሙሉ በሙሉ እስከዚህ ወር መጨረሻ ድረስ ነው ወደ ባንክ እንድታስገቡ አሳስባለሁ ያለው። የኤርትራ ማዕከላዊ ባንክ ባወጣው ማሳሰቢያም በሀገሪቱ ውስጥ በግለሰቦችና በተቋማት እጅ የሚገኝ የመገበያያ ገንዘብ ናቅፋም ከትናንት ጀምሮ የአውሮፓውያኑ የሐምሌ ወር መጠናቀቂያ ድረስ ወደ ባንክ እንዲገባ ታዟል። የኤርትራ ባንክ ባወጣው በዚሁ መግለጫም እያንዳንዱ ዜጋና ተቋም የመጠቀም መብት ያለው የሀገሪቱን ብሔራዊ ገንዘብ የሆነውን ናቅፋ ብቻ መሆኑን በመጥቀስ ለየትኛውም ልውውጥ በገንዘቡ ብቻ መጠቀም ግዴታ እንደሆነም ገልጿል። በዚህም መሰረት ሁሉም ያላቸውን ገንዘብ ወደ ባንክ እንዲያስገቡም፣ በተጨማሪም የባንክ ሂሳብ የሌላቸው ሰዎች ወይንም ተቋማት እስከ ሐምሌ መጨረሻ ድረስ ያላቸውን ናቅፋም አዲስ አካውንት በመክፈት እንዲያስቀምጡ መመሪያ ሰጥቷል። ነገር ግን ይህንን መመሪያ በማያከብሩና ገንዘባቸውን በተሰጠው የጊዜ ገደብ ወደ ባንክ በማያስገቡ ግለሰቦችና ተቋማት ላይ ህጋዊ እርምጃ ይወሰዳል ይላል። በተቀመጠው የጊዜ ገደብ የወጣውን መመሪያ ተግባራዊ በማያደርጉት ላይ ይወሰዳል የተባለው ህጋዊ እርምጃ ምን እንደሆነ ባይብራራም ይህ አዲስ መመሪያ የኤርትራ መንግስት በውጭ ምንዛሬ ተመን፣ በገንዘብ ዝውውርና በፍጆታ እቃዎች ላይ ለ10 ዓመታት ሲያካሄድ የቆየውን ጥብቅ ቁጥጥሩን የሚያጠናክር ሆኗል። ከ10 ዓመት በፊት የኤርትራ መንግስት አዲስ የመገበያ ገንዘብ አሳትሞ ባሰራጨበት ጊዜም በለውጥ ሂደት በህዝቡ እጅ የነበረውን ጥሬ ገንዘብ በሙሉ ወደ ባንክ እንዲገባ አድርጎ ነበር። በኢሳያስ አገዛዝ ስር ባለችው ኤርትራ ውስጥ በሚገኝ ባንክ ገንዘብ ያላቸው ሰዎች ከባንክ ሂሳባቸው በ1 ወር ውስጥ ማውጣት የሚችሉት 5000 ናቅፋ ብቻ እንደሆነ ተገድቧል። የምጣኔ ሀብት ባለሙያዎች እንደሚሉት ይህ በዜጎች የገንዘብ እንቅስቃሴ ላይ የተጣለው የመጠን ገደብ በህዝቡ የንግድ ልውጦችና የዕለት ከዕለት ህይወት ላይ ከፍተኛ ተጽዕኖ በማሳደር ኢኮኖሚያዊ እንቅስቃሴን እያጓተተ ያለ ነው። ከፍተኛ መጠን ገንዘብ ለሚያስፈልጋቸው ግዢዎችና ለሌሎችም ወጪዎች ገንዘብ የሚፈልጉ ኤርትራውያንም በወጣው ጥብቅ ገደብ ምክንያት ለበርካታ ወራት ገንዘብ ከባንክ በማውጣት ለማጠራቀም ይገደዳሉ። በተጨማሪም እንደ ሰርግ ላሉ ከፍተኛ ወጪ ለሚጠይቁ አንዳንድ ጉዳዮች ከተቀመጠው ወርሃዊ 5000 ብር በላይ ከባንኮች ገንዘብ ለማውጣት ከአካባቢያቸው ባለስልጣናት የፍቃድ ደብዳቤ ማግኘት አለባቸው። ኤርትራ በአፍሪካ በመንግስት በጣም ጥብቅ ቁጥጥር የሚደረግበት የባንክ ስርዓት ካሏቸው ሀገራት መካከል አንዷ ናት። በሀገሪቱ ዘመናዊ የገንዘብ ዝውውርና የባንክ አገልግሎት የሌለ በመሆኑም አብዛኛው የገንዘብ ዝውውርና ግብይትም በጥሬ ገንዘብ ብቻ ነው የሚከናወነው። በደቡብ አፍሪካ በኢትዮጵያን የሚተዳደሩ ሱቆች በደቦ የተዘጉ ነው ተባለ። ይህ በእንዲህ እንዳለ ናይጄሪያ በደቡብ አፍሪካ ንብረታቸውን ጥለው ለሸሹ ዜጎቿ ካሳ ልትጠይቅ መሆኑ ተሰምቷል። ከትናንት በስቲያ ጀምሮ በመቶዎች የሚቆጠሩ ሰልፈኞች በኤደን ፓርክ ውስጥ የሚገኙ በተለምዶ ስፓዛ ተብለው የሚጠሩ ሱቆች ጋር በመጓዝ ሱቃችሁን ዘግታችሁ አሁኑን ወጡ የሚል መልእክትና ማስጠንቀቂያ በኢትዮጵያውያን ስደተኞች ሱቆች ላይ አስተላልፏል ተብሏል። እነዚህ በኢትዮጵያን የሚተዳደሩ ሱቆች ባለቤቶችም ማስጠንቀቂያቸው በደረሳቸው በሰዓታት ውስጥ እቃቸውን ጭኖ መሄዳቸው ተገልጿል። ይህ በእንዲህ እንዳለ ናይጄሪያ በቅርብ ወራት በተደረጉ የተቃውሞ ሰልፎች ምክንያት ደቡብ አፍሪካን ለቀው ለተመለሱ ዜጎቿ ካሳ ልትጠይቅ መሆኑን አሳውቃለች።